ሰላም ጤና ይስጥልኝ። ቤቲ ቂርቆስ ነኝ። ለዚህ ምሳ ሰዓት ይሆናል ያልኩትን አጠር ያለ አንድ መረጃ ላጋራችሁ። መረጃውን ከመጀመራችሁ በፊት ላይክ፣ ሼር እንዲሁ ደግሞ ሀሳብ አስተያየቶቻችሁን በኮሜንት አስፍሩልኝ። የእግር ኳሱ ፈርጥ ክርስቲያኖ ሮናልዶ በስፖርት ዘመኑ ያገኘው አጠቃላይ ገቢ ከ2 ቢሊዮን ዶላር በላይ መሻገሩ ተነገረ። ይህ ፖርቹጋላዊ የእግር ኳስ ኮከብ ክርስቲያኖ አጠቃላይ ገቢው ከ2 ቢሊዮን ዶላር በላይ መሻገሩን ፎርብስ ዘግቧል። ይህ ትልቅ ስኬት ሲሆን በስፖርቱ ይህ ከፍተኛ የገቢ መጠን ማግኘት የቻለ የመጀመሪያው የእግር ኳስ ተጫዋችም እንዲሆን አድርጎታል። ክርስቲያኖ አሁንም በስፖርቱ ዓለም በንቃት እየተሳተፈ የሚገኝ ሲሆን ይህን ትልቅ ስኬትም ተቀዳጅቷል ተብሏል።